እንኳን ወደ ቻናሌ መጣችሁ። አሁን የማሳያችሁ ያው ዴሊ ባይሱ ዊክ ነበረ። ታይም ሃይውን እንደሰራ ያው ይሄ ዊክ እንዳለ ቡሊሽ እንደሆነ ያስታውቅ ነበረ። ቀኖቹም እንዴት አካሄዳቸው ማለት ሰኞ ወረደ፣ ማክሰኞ ሎውን ሰራ፣ ከዛ ሮብ ሐሙስ ሄዶ አርብ ደግሞ ሪትሬስ ትንሽ አደረገ። ይሄ ነው በቃ ማለት ትክክለኛ ዊክ የሚባለው በአይሲቲም ሆነ በማንኛውም በቂ ይሄ ነው። ሎ ኦፍ ዘ ዊክን ሰራ። በቀን ላይ ስንሄድ ያው በእሱ ያስታውቃል። አንደኛ ካየነው ራሱ ጎልድ ሃየር ሃይ መስራት ጀምሯል። ከዚህኛው ከዲሴምበር ጀምሮ ሃየር ሃይ እየሰራ ነበረ። ያው ፋንዳሜንታሎችን ቢደግፉት እዚህ ጋር አሁን የምነግራችሁ ቴክኒካሉን ነው። አብረን ቆይ ወደ ፋንዳሜንታሉም የበለጠ ኢንፎርሜሽን ሲኖረኝ አብረን እንሄዳለን። ለዛ እንደምታዩት ጎልድ ሃየር ሃይ እየሰራ ነው። በቃ ቡሊሽ እንትኖችን እንደምታዩት ምንም አልጣሳቸውም። በቃ ቡሊሽ የሆኑ ፒዲአሪዎች ለምሳሌ እነዚህ ኦርደር ብሎኮች ምናምን ኦርደር ብሎኮች ፌር ቫልዩ ጋፖች ምናምን እንዳለ እየተከበሩ ነው የሄዱት። ለምሳሌ እዚህ ጋር ኦርደር ብሎክ ተከበረ። እዚህ እንደምታዩት ነው። እዚህ ጋርም እንደምታዩት ነው ኦርደር ብሎኮቹ እየተነኩ ነው። እዚህ ጋር ፌር ቫልዩ ጋፑን የከበረው። እዚህ ጋርም እንደምታዩት ፌር ቫልዩ ጋፕ አከበረ። ሌላ ኦርደር ብሎኳን አልነካትም። ኦርደር ብሎኳን ለዛ እንደዚህ እያደረገ ብቻ ሃየር ሃይ እየሰራ ነበር። እና ያው እንትን ለቴክኒካልም ያው ቡሊሽን ነው የምትወስዱት። ግን ምን አረገ በብዛት ጎልድን ካያችሁት ሁሌ ደብል ስዊፕ ነው የሚያደርገው። ለምሳሌ እዚህ ጋር እዚች ጋር ሎወር ሎው ሰርቶ ነበረ። ቺን ስዊፕ አረጋት እና ከእንደገናው እቺ ስዊንግ ሎዎችን ከእንደገና ስዊፕ ያደረጋቸውና ነው የሚነሳው ጎልድ በብዛት ማለት ነው። በሎወር ታይም ፍሬም ስንገባ አሳያችኋለሁ። እዚህ ጋር ያሉትን ሊኩዊዲቲ ጠርጎ ከዛ ወደ ላይ ተነሳ እና ይሄን ይመስላል። እዚች ጋር ላሳያችሁ በጣም ቸርች ይኬበታለሁ ቻርቴ ላይ ግን ቢሆንም እዚህ ጋር እንየው እስቲ ምንድን ያደረገው። ይሄ አንድ ሳምንት ነው፣ መንዴይ ነው። ይሄ ደግሞ ፍራይዴይ ነው። ከዛ እንደምታዩት በብዛት ምን ተብሎ ነው የሚገመተው እነዚህ ሬክታንግሎች አንድን ሳምንት ቢወክሉልን ሰው እንደዚህ ብለን አሁን ይሄ ብንላቸው አምስቱ ቀኖች እነዚህ ቢሆኑ በብዛት ምንድን ነው የሚያደርገው ማርኬት ከዚህ ጀምርና ሰንዴ ኦፕኒንግ ጋፕ ላይ ከተከፈተ በኋላ ፕራይስ ምንድን ነው የሚያደርገው ሎወር ሎ ነው ወደ ምን ለመሄድ ይሞክራል? ወደ ዲስካውንት ለመሄድ ይሞክራል። ከዛ ዲስካውንት ላይ ከሄደ ቲውስዴይ ለንደን ሴሽን ላይ ነው ሎውን የሚሰራው። ዌንስዴይ ወደ ላይ ኮንቲኒዌሽን ነው የሚሆነው። ዌንስዴይ ለንደን ሴሽን እና ኒውዮርክ ሴሽን ላይ ፓምፕ ማድረግ ይጀምራል። በጣም እየሄደ አርብ ላይ በጣም ትልቅ ዲስፕሌስመንት ስላሳየ ማርኬቱ ትንሽ ሪትሬስ ያደርጋል ማለት ነው። በጣም ትልቅ ጋፕም እንዳይኖር ማለት በአንዱ ብቻ ኢንኤፊሽንሲ ሊያሳይ ይችላል። ሴል ሳይድም ወይንም ባይ ሳይድም አሚን አሁን እዚህ ጋር በጣም በቃ ሴለሮች የሉም ማለት ይቻላል። ምክንያቱም ማርኬቱ በጣም ወደ ላይ እየሄደ ነው። ለዛ በጣም ሴል ሳይድ ኢንኤፊሽንሲ ነበረ ማለት ነው። በቃ ሴለሮች ምንም አልቻሉም፣ ባይንግ ብቻ ነበረ እና እንደዛ እንዳይሆን ትንሽ ሪትሬስ ያደርጋል። በቃ እና እንደዛ በሚለው ብንሄድ እንደዛ ነው። ለምሳሌ እዚህ ጋር እንደተፈጠረው ነው። መንዴ ወረደ እንትኑ ዲስካውንት ራሳቸውን ዲስካውንት ላይ ካገኙ በኋላ ፓምፕ አደረጉ። እንደሚታየው ከሆነ እንዳል ድሮይንግን ከምደልተው ብዬ ነው። ሜቢ ሌላ ቻርት እንክፈትና ላሳያችሁ። ቺን ፕላስ በተን ትነኳትና ኤክስ ዩኤስዲቲ እንበልና ኤክስኤዩ ዩኤስዲ ራሱን መድገም ይቻላል። ኒው ፔን ነው የሚባለው። ይስ እንደምትት ከፈተልን። አሁን ኮላፕስ እናደርጋችን ዜን ምን እናድርገው እዚህ ጋር ሴቲንግስ ውስጥ ትገባላችሁ ጋይሶች። ላይን የሚሆነው ካንድል ታረቁታላችሁ። ዜን ይህንን ቻርት አገኘን ማለት ነው። ቁጭ ራሱን ቻርት እዚህ ጋር ላሳያችሁ። እንደምታዩት ነው ፕራይስ አኪሙሌት በጣም እያደረገ ነበረ። እንደምታዩት ነው እዚህ ጋር አኪሙሌሽን በቃ ጎልድ ማኒፑሌሽን እንሰራለን። ዜን
ዲስትሪቢዩት አደረገ እንደምታዩት። ይሄን እኮ አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን የምንለው። ሌላም እዚሁ ጋር በትንሽ ወደ ሃየር ታይም ፍሬም ስላችሁ ግዴታ ታይሙን አሁን ይህን በ4 አወር ብናየው ቁጭ ይሄ ነው ማለት ነው የሚሆነው። ለምሳሌ ዝም ብለን እንግባና ይሄን በ4 አወር ብናየው እስቲ እንደምታዩት ነው። ይኸው አኩሙሌት አደረገ። ዜን የትኛው አይነት ማኒፑሌሽን ነው? እችትና ማኒፑሌሽኗ ከዛ ወደ ላይ ዲስፕሌይ ሲያደረገ ማለት ነው። እና እንደዚሁ በማለት ሌላ ማርኬት ሜከር ባይና ሴል ሞዴሎች ምናምን ኤምኤም ኤክስኤም የሚባሉትን ያከብራል ጎልድ። አፈለጋችሁ ላሳያችሁ። በብዛት ጎልድ ላይ ካያችሁት ኢኒሻል አኩሙሌሽን ይኖራል። ከዛ ያው ላሳያችሁ ዛሬ ነው በደንብ የሆነ ኮርስ አይቼ እንደምታዩት ነው። አይታችሁታል። ሊኩዲቲ ራሱ አልወሰደ። ዜን ዚስ ኢዝ ኦሪጂናል አኩሙሌሽን ኢኒሻል የምንለው ማለት ነው። ከዛ የተለያየ ማርኬቱ ወረደ። ሌላ አኩሙሌሽኖች ሰርፉ ማለት እነዚህ ፌልድ ስዊንጎች ማለት ሃየር ሃይ ወይንም ሊኩዲቲ ሳይወስዱ የቀሩ ስዊንጎች በቀላሉ ማርኬት በኋላ እንደዚህ ባይ በሚሆንበት ጊዜ በቀላሉ ይወስዳቸዋል ማለት ነው። ስለዚህ ሊኩዲቲ የወሰዱ ስዊንጎች ግን ይከብዳሉ ለማርኬት ለመውሰድ ማለት ነው። ግን እነዚህ በጣም ኢዚየስት ከሚባሉት ሊኩዲቲ ፑሎች ናቸው። ሰው እነዚህ ሊኩዲቲ ያልወሰዱ ስዊንጎች በኋላ ማርኬቱ በጣም በቀላሉ ቴክ ከሚያደርጋቸው ውስጥ ናቸው ማለት ነው። እና እንደምታዩት ነው አኩሙሌት እያደረገ ብቻ መጨረሻ ላይ ምን አሳየ? እዚች ጋር በብዛት ማርኬት ስትራክቸር ትሩ ማርኬት ስትራክቸር ሽፍት የምንለው ምን ሲሆን ሃየር ሃይ ናት። አይቺ ለምሳሌ አሚን ሎወር ሎ ሃየር ሎ እቺ ለምሳሌ ሎወር ሎ ሃየር ሎ ሎወር ሎ እያለ አይደል ማርኬቱ እየሄደ ያለው። በዛቺ ሎወር ሃይዋ ምንም ክሬት አድርጋለች፣ ሌላ ሎወር ሎ ክሬት አድርጋለች። እና እቺን በሚወስድበት ጊዜ ቫሊድ ማርኬት ስትራክቸር ይሆናል ማለት ነው ከሁሉ። አሁን ለምሳሌ እናንተ እዚህ ጋር ሎወር ታይም ፍሬም ላይ ገብታችሁ ብታዩት እቺ ለምሳሌ አንድ ስዊንግ ናት። እነዚህም እንደዚህ ስዊንጎች ናቸው እና እነዚህን ቴክ ሲያደርግ ማርኬት ስትራክቸር ሽፍት ልትሉ ትችላላችሁ። ትክክል ሊሆን ይችላል፣ ግን የበለጠ ቫሊድ እና ትክክለኛ አኩሬት የሆነ ማርኬት ስትራክቸር ሽፍት በብዛት እነዚህን አይነት ነው። የሆነ ሎው ወይንም ሃይ ሌላ ሎወር ሎ ክሬት ካረገ ለምሳሌ ይሄ ሎወር ሃይ ሌላ ሎወር ሎ ክሬት አድርጓል አይደለ? እሱን ቴክ በሚያደርግበት ጊዜ ቫሊድ የሆነ ማርኬት ስትራክቸር ሽፍት ያሳያል። ልክ እንደዚህ ነው ሴል ሞዴልም ወረደ ወረደ ወረደ፣ ከዛ ማርኬት ስትራክቸር ሽፍት አሳየ። ያው በብዛት እኔ ጎልድ ሲያከብር የማየው በብዛት ኦርደር ብሎክ ነው። ለምሳሌ ይሄ ኦርደር ብሎክ ያው ዲስፕሌስመንት ስላለ ነው ላገቡበት ይችላላችሁ። ፌር ቫልዩ ጋፕ ላይ ይሄው እዚች ጋር ኦርደር ብሎክ በቃ አንዴ ወደ ቡሊሽ እንደተቀየረ የምታውቁት በቃ እንትኖችን ቡሊሽ ፒዲያሪዎችን ሲያከብር ነው። በቃ ይሄው ምንም የተለያዩ ሴል ፒዲያሪዎች ወይንም ለሴል የሚያመቻቹ ነገሮችን ልታገኙ ይችላችሁ። ለምሳሌ ይሄ ፌር ቫልዩ ጋፖች ማለት ነው በሴል ሳይድ ያሉት እነሱ አሁን በአንዴ ነው የሚጣሱት፣ በቃ አይከበሩም። ግን ከባየሱ ጋር እንዳላችሁ የምታውቁት ይኸው የቡሊሽ ፌር ቫልዩ ጋፕ ተከበረ፣ ምንም አልተወሰደም። ሜሎ ቢወሰድ ለምሳሌ አልተከበረም ልትሉ ትችላላችሁ። እና እንደዛ ነው። ይኸው ምንም አይጣሰም፣ ወደ ላይ ያለ ሄደ እንደዛ ነው። ለዛ ማርኬት ሜከር ሞዴሎችን እንደዚህ ያከብራል ማለት ነው ጎልድ። መጨረሻ ላይ ኢኒሻል አኩሙሌሽኑ እዚህ ጋር ቴክ አድርጓል። እኔም ታርጌት ሳረግ የነበረው ለነገሩ እዚህ ጋር ለመግዛት ሞክሬ ነበረ፣ ግን ምንድነው ፕራይሱ ኦርደር ብሎክ ጋር አልመጣልኝ። እቺ ጋር ያው በጣም ኮንዘርቫቲቭ ለመሆን እየሞከርኩ ስለነበረ ነው። እና እንደምታዩት ነው እዚህ ጋር አኩሙሌት አረገ፣ ከዛ እየወረደ መጣ ሎወር ከዛ እንደዚህ ዳይሬክሽኑ ቼንጅ አረገና ወደ ላይ ሄደ። እኔ ነው ቡል ነበረ ሰሞኑን ብቻ በአጭሩ ለመናገር የፈለግኩት ማለት ነው። ከዛ ወደ እንትን እንሂድና ይህን ኮላፕስ እናድርገው። ሰው አኩሙሌሽን እዚህ ጋር ነው መች ነው ይህን የጀመረው ካልን እኔ እዚች ጋር የሆነች ኢንዲኬተር እጠቀማለሁ። ያው እዚህ ጋር ሴሽን ኦን ቻርት የሚለውን መጠቀም ትችላላችሁ። ቀኖቹን ይናገራል ማለት ነው ባጭሩ። የቦካካ ቻርት እንደዚህ ለምሳሌ ድሮይንጋችንን እናጥፋቸውና እኛቸው ይሄ ቀኖቹ የሚያመለክት ነው። ከዚህ ጀምሮ እስከዚህ ድረስ አንድ ቀን ነው ማለት ያው ሚድናይት ኦፕንን የምትወስዱ ከሆነ እዚህ ጋር ሚድናይት ኦፕን ቀጥታ ይሄ ካንድል ሲጀምር ሚድናይት ኦፕን ነው። ለዛ ኤዥያን ለንደን እና ኒውዮርክ እና ፒኤም ሴሽኖች እንደዚህ አድርጎ ይከፋፍልላችኋል ማለት ላለመቸገር ነው። ታይሙ እንደፈለጋችሁ መቀየር ትችላላችሁ። ሌላ ነበረ ታይሙ እኔ ዝም ብዬ ያገኘሁት
ታይሞች ምናምን ትንሽ አስተካክየዋለሁ። ለዛ ይሄ መቼ ነው ይሄ እንዳለ አኩሙሌሽን ለ3 ቀን ነው የተከናወነው። አይታችሁታል። 3 ቀን 4 ቀን ነው ሶሪ 4 ቀን በሉት። ከዚህ ጀምሮ አኩሙሌት ሲያደርግ ነበረ። ይሄ ሲኬን ዲስትሮይ የሚሉትም አሉ። ብቻ ዊኩ እንዳለ ነው። አንድ ሳምንት ሙሉ እንደዚህ ነበረ። ማይረባ ነበረ ለትሬዲንግ ሬንጅ የምንለው ማለት ነው። ምን አረገ? መንዴ ተከፈተ እዚህ ጋር መንዴ ይኸው ሚድናይት ኦፕን ነው እዚህ ጋር ነው መንዴ ሚድናይት ኦፕን እዚህ ጋር ነበረ። ለንደን ሴሽን ላይ ከሚድናይት ኦፕን ወደ ላይ ወጣ። በጣም ቤር ሆኖ ብዙ ሊኩዲቲዎች ግራባ አረገ እዚህ ጋር ማለት ነው። ሜቢ ይሄን ከድሮይንግ ጋር ላሳያችሁ እሱ ይሻል ከሆነ ብዙ ነገር እዚህ ጋር ጥቅም የሌላቸው ነገር ነው፣ ግን እንደዛ ነው። ወረደ። ከዛ ማክሰኞ መነሳት ጀመረ። ሎንግ ሪተርን አድርጎታል ኦልሬዲ። በዚህ ዞን ቆጥሩት ከሆነ ገና ማክሰኞ እዚህ ተጀመረ። ይሄን ራሱ አዲስ ነገር እያየው ነው። ለምሳሌ ጎልድ ሚድናይት ኦፕንን የሚያከብር አይመስለኝም ነበረ፣ ግን እያከበረ ነው። ቺን አለ ይኸው ከሚድናይት ኦፕን ዝቅ አለ። ፌብሩዋሪ ገቡ ሱላም ከዛ ፓምፕ አሁንም ሄደ ሚድናይት ኦፕን ይሄ ነው። ከሚድናይት ኦፕን እንደዚህ ሲሽ ላይ ወረደ። ከዛ እንደዚሁ ወደ ላይ ወጣ። ይሄ ነው በቃ ባይሳችሁ ቡሊሽ ሲሆን እንደዚህ ነው። ሄደ ያው ኒውዮርክ ሴሽን ላይ ሆነ ሎ ሲሰብር መግባት ነው። ሎንግ እንደዚህ እየገባችሁ እና ያው አርብን ቤሪሽ ነበር የጠበቁት ማለት ኤዥያን ሴሽን ላይም እዚህ ጋር ሾርት ለመግባት ሞክሬ ነበር እነዚህ ሊኩዲቲ ተረገ ብዬ እና የፌር ቫልዩ ጋፕ ውስጥ የሚገባ ነበር የመሰለኝ ፕራይሱ ማለት ይቺን ቢያንስ ነካ ያረጋታል ብዬ ነበር የጠበቅኩት። ለምን እንደሆነ አላውቅም፣ እንደዛ ያረጋል ብዬ ነበረ። አላረገም ፕራይሱ። እና አሁን ወደ ምን እንሂድ? ወደ 5 ሚኒት እንሂድ እስቲ። ይሄን ለምን እንደዛ ምንድነው እዚህ ጋር ሲአርቲን የሚባል ስትራቴጂ የምታውቁ ከሆነ እዚህ ጋር ሱፕ የተርትል ሱፕ ምናምን የሚባሉ አላ በዋን አወር ላይ ካያችሁት የሚሾ አሚደ እዚህ ጋር እንደምታዩት ተርትል ሱፕ ነው ማለት ይሄ እንዳለ ሬንጅ በእንትን ተብሏል። እንደ ሊኩዊዲቲ እዚች ጋር ጠርጓታል ማለት ነው። ይሄን ሬንጅ ሱፕ አድርጎታል ማለት ነው። ይችኛው ካትል ለዛ እዚህ ጋር እየገቡ ነበር እና እዚህ ጋር እንደምታዩት ሾርት ልገባ ስለ ይሄ እንዳለ የተፈጠረው በ8 ደቂቃ ነው፣ በ5 ደቂቃ ካንድል ነው። አንድ 5 ሚኒት ካንድል ናት። ይሄ እንዳለ ወደ ታች የጣለችው ይሄን ካንድል ማለት ነው። ትንሽ ያስጠላ እንደዚህ ሳረገ እንደዚህ እና እንደዛ ነበረ እና ቀጣዩ ካንድል ማለት ይሄኛው ማለት ነው ሊመጣ ነበረና በብዛት ሳያቸው አናወር ካንድሎች እንዳለ ዊክ አላቸው እና እኔ አሁን እዚህ ጋር ብገባ ዊኩ ያስወጣኝና ሊወርድ ይችላል ብዬ ነበር ሀሳቤ። ለዛ አልገባውም መሰለኝ እና አልገባሁትም። ግን እዚህ ጋር ለምን እንደሆነ እንዳልገባው አላውቅም። በብዛት ማርኬት ጎልድ ምን ያደርጋል? ደብል ሱፕ የሚያደርገው ነገር አለ። ደብል ሊኩዊዲቲ ነው። ደብል ሊኩዊዲቲ ይጠርጋል። እነዚህ እንዳለ ላገባቸው ይችላሉ። ዝም ብዬ ማረጋችሁ ይችላሉ። ጋይዞች አሳያችኋለሁ ከፈለጋችሁ ፈንድ አካውንቴ እንዴት ብሎን ሊደረግ የቀራው ባላንስ እና እንደምታዩት ነው። ቺን ኦርደር ብሎክ ላይ በጣም ያከብራል እንበላችሁ። ለዚህ ነው ባያዝ ምን ትክክል ከሆነቱ በቃ ኦርደር ብሎክ ላይ መግባት ነው። ለዛ ምንድነው እዚህ ጋር ነበረ በብዛት ጎልድ ደብል ስዊፕ የሚያደርገው ነገር አለ። እሱን ለማሳየት ቆይ ሌላ ነገር በኋላ አሳያችኋለሁ። እና እኔ ከእንደገና ይቺን ቴክ እነዚህን ሊኩዊዲቲዎች ከእንደገና ቴክ አድርጎ ቢያንስ ትንሽ ፌር ቫልዩ ጋፕ ላይ ግባ ብዬ አልገባሁትም ነበረ እንጂ ይህን ሬንጅ እንደሚወስደው ያስታውቅ ነበር፣ እርግጠኛ ነበርኩ። ከዛ ሌላ ምንድነው ሌላኛው ደግሞ ጎልድ እንደዚህ ትልልቅ ፌር ቫልዩ ጋፕ ሌላ እንድትማሩ የምፈልገው እኔ አስቲ 2022 ሜንቶርሺፕ ኮርሱን ከጨረስኩ በኋላ ጎልድ ፌር ቫልዩ ጋፕ ላይ ሲመለስ አይደለም ለመግዛት እንደሞክር ነበር። ኢንትሬንድ ፌር ቫልዩ ጋፕ ላይ ነበር ማረው እና ጎልድ በብዛት ሳየው በቃ ኢንትሪዎች ጥሩ ነበሩ፣ ግን ሁሌ ፌር ቫልዩ ጋፕ ላይ መለስ። ለምሳሌ እዚህ ጋር ላሳያችሁ። እዚህ ጋር ፌር ቫልዩ ጋፕ አለ፣ እዚህ ጋር ፌር ቫልዩ ጋፕ አለ፣ እዚህ ጋር ፌር ቫልዩ ጋፕ አለ። እዚህ ጋር ያው ምንም አንዱንም ራሱ ሪባላንስ አላረገም ማለት ሎወር ታይም ፍሬም ላይ እንደዚህ አይታችሁታል። አሁን የመጨረሻው ፌር ቫልዩ ጋር
የመጨረሻው እንደዚሁ መሃል ላይ መጣና ኢንክሮችመንት ነው የሚባለው ጋር ከዛ ዱብ ማለት ጀመረ እና በብዛት ሳይነካላችሁ አሁን እዚህ ጋር ለመግባት ፈልጋችሁ እዚህ ጋር እስከሚመጣ መጠበቁ ኢንትሪያችሁ ነው የሚያስመልጠው። ለዛ ምንድነው ጥሩ ስትራቴጂ የፈጠርኩት እዛው ዲስፕሌይ ሲያደርግ ፌር ቫልዩ ጋፕ እንዳይሞላ ማድረግ ነው። ጎልድ ለምሳሌ የቱ ጋር እንደምትገቡ ላሳያችሁ። ሜቢ ግን እስቲ ስትራቴጂውን ገና አልፈጠርኩትም ዝም ብዬ ነው ለማውራት ያለው። ለምሳሌ እንደዚህ ዱብ በሚልበት ጊዜ ፌር ቫልዩ ጋፑን የማይሞላ ከመሰላችሁ ለምሳሌ ይሄ በጣም ወርድ ጀመረ እንበል ለምሳሌ ሁሉም ሊሞላ ይችላል እኮ አይታወቅም፣ ፕሮባቢሊቲ ነው። ግን ምን ነበረ ሳደርግ የነበረው አንድ ሰሞን እንደዚህ ዱብ በሚልበት ጊዜ ይሄ ካንድል ሊያልቅ ሲል ወይ ሜቢ አንድ 15 ሰከንድ ምናምን ሲቀረው እና እዚህ ጋር እንደማይመለስ ስታውቁ የቀጣዩ ከ15 ሰከንድ ምናምን ሲቀረው አንደኛ ዲስፕሌስመንት ሊኖረው ይገባል ጋይሶች፣ በዲስፕሌስመንት መሆን አለበት እና እንደዛ በሚሆንበት ጊዜ እናንተ ኢንትሪያችሁ ምንድነው እዚህ አካባቢ ከገባችሁ ለምሳሌ እናንተ እንደማይመለስ ፌር ቫልዩ ጋፕን በብዛት ስለማይመልስ እንደዚህ ታረጉና ኢንትሪያችሁን ታዘጋላችሁ ማለት እቺ ፌር ቫልዩ ጋፕ አትሞላም እያላችሁ ነው። እቺኛዋ ፌር ቫልዩ ጋፕ እዛ ፌር ቫልዩ ጋፕ ላይ ትገቡና የት ነው የምታደርጉት ስቶፕ ሎሳችሁን? ያው ፊው ምናምን በ1 ሚኒት ነው በብዛት እንደዚህ በቃ ይሄን ፌር ቫልዩ ጋፕ አይሞላም በሚለው ነው የምንሄደው። ኢንተር እናደርጋለን። ግን በጣም እርግጠኛ የምትሆኑት ግን እንደዚህ አይነት ነገር ላይ ይሻላል። ቀጣዩ እንትን ላይ ነው ብቻ የሆነ ኢንትሪ ትፈጥሩለታላችሁ በራሳችሁ ስትራቴጂ። ስለ በቃ እስከምፈልጉት ድረስ ግራብ ለማድረግ ትሞክራላችሁ። ለምሳሌ ይሄን ይወስዳል ብዬ እርግጠኛ መሆን ይመስለኛል። ዜን እንደዚህ ዱብ ካረጋችሁት ምናምን ያ 1 to 12 ምናምን ቀላል አይደለም፣ አይገኝም። ብቻ በብዛት የሚሳኩ ትሬዶች ትልቅ ሪስክ ናቸው። እኔ በብዛት ፎር ምናምን ነበረ ለመውሰድ የምሞክረው። በተለይ እነዚህ አይነቱ እኔ እንጃ እስካሁን ተሳክተውልኝ አያውቁም። ከስንት አንዴ ነው የሚሳኩት። በቃ እነዚህ አይነቶቹ ትሬዶች 1 to 6 ምናምን አይቻልም። በቃ በብዛት የሚሳኩት 3 ምናምን ሊሳካ ይችላል። ግን በብዛት ይሳካል። ፕሮባቢሊቲያቸው እንደዛው እየጨመረ ይመጣል ማለት ነው። ሌላ ላስረዳችሁ የፈለኩት በብዛት ጎልድ የሆነ ስትራቴጂም የዩቲዩብ ቪዲዮ አይቼ ምሳሌ በብዛት ጎልድ እንደምትዩት ነው። ይኸው እንደዚህ ስዊንጉን ክሬት አረገና ቀጥታ አልወረደም። ከእንደገና እሱን ስዊንግ ቴክ አረገው። ያ ነው ደብል ስዊፕ የምለው። እኔም በብዛት አንዳንዴ በአንድ በኩል ብቻ ቮሊዩሙ በሚሆንበት ጊዜ እንደዚህ አይመለስም። የሚመለስም ጊዜ አይበቃውም። ቀጥታ ኦርደር ብሎክ ሲያገኝ ዱብ ነው እንደምትይዝ ነው። እዚህ ጋርም ለምሳሌ የኔን ትሬንድ ነበረ ድሮ እንደዚህ ኦርደር ብሎክ ካገኘ በኋላ አንዴ እስከሚመጣ ትጠብቃለህ። ከዛ እሱን ቴክ ሲያደርገው ሾርት እዚህ ጋር መግባት ነበረ። እንደምታዩት ደብል ስዊፕ በብዛት ይከናወናል ጎልድ ላይ። ቸኩሎ ለሚገቡትን ለማስወገድ ነው። እዚህ ጋር ከሆነ መስመሩ እቅዳችን ሊኩዊዲቲ ያለው እዚህ ጋር ራሱ ሳይኖር እዚህ ጋር ሜቢ እንደዚህ አይነት ታርጌት ማድረግ ጥሩ ነው። ማለት 1 2 3 ጥሩ ነው ይሰጣል በብዛት። ልክ እንደዛ ደብል ስዊፕ እዚህ ጋር እንደምታዩት ነው። እዚህ ጋርም እንደምታዩት ነው ማለት እነዚህን ቴክ አደረጋቸው። ከእንደገና ሌላም ላሳያችሁ እስቲ የራቀን ኔትና ብዙ ነበረ። እኔ ከዛ በአንድ ጠራገኝ እዚህ ጋር ለመግዛት ፈልጌ ነበረ። ግን ቺን ፌር ቫልዩ ጋፖች እንደምታውቁ ነው አይከበሩም ብዬ ስለገቡ መሰለኝ ያው ስቶፕ ሎሴን እዛ ጋር ጠራገኝና አመለጠኝ ሁላ ፕራይስ ሙቭ። እዚህ ጋርም ለመግባት እየሞከርኩ ነበረ። እዚህኛው ጋርም እንደናንተ ነው። ይኸው እቺን ስዊፕ አረገ። ከእንደገና ደግሞ ሲወስዳት ብዬ ነው መሰለኝ ደብል ስዊፕን እየጠበቁ ሳይወስዳት ልኝ ሄደ። ይሄ እንኳን ዝም ብሎ ነበረ። አንዳንዴ ምን ያደርጋል ፕራይስ ታሳያችሁማ የማይረቡ ነገሮችን ነክቶ የሚነሳበት ቻንስ አለ። ለምሳሌ እዚህ ጋር ነበረ የሆነች ኦርደር ብሎክ አለች እና አንዳንዴ ፕራይስ ምን ያደርጋል በቃ ዝም ብሎ ማለት አሁን ኦርደር ብሎክ ማለት አንደኛ ሎወር ታይም ፍሬም ናቸው። ሎወር ታይም ፍሬም በሆነ ቁጥር አቅማቸው ያነሰ ነው ይመጣ እና እቺ ኦርደር ብሎክ ዝም ብሎ ነክቷት ፕራይስ ሊነሳ ይችላል። ምን ላይ ነው የሆነ ዩኤስዲ ላይ ነው ወሰደኛ ፕራይስ ሄደና የማይረባ ኦርደር ብሎክ ነክቶ በቃ እንደዚህ 1 to 12 ምናምን ከች ማለት ትችላላችሁ። እነዚህ ጥኒት ናቸው። አንደኛ በጣም ትንሽም ስለሆኑ በጣም ሪስክ ሪዋርዱ ትልቅ ነው የሚሆነው እና ዝም ብሎ እሱን ነክቶ ከተነሳ ነበረ አልመጣም ፕራይስ እዚህ ጋር እኛ እዚህ ጋር ነው እቺን ኦርደር ብሎክ እንደነካ በጣም አንዳንዴ ቡሊሽ ከሆነ በኋላ እዛች እቺን ኦርደር ብሎክ ነክቶ ይመለስ ነበረ እንደሆነ አላውቅም።
ሊኩዊዲቲ አድርጎ ጠርጎኝ ያደርገዋል። እና እንደምታዩት ነው በብዛት ደብል ስዊፕ ያደርጋል። ልክ ይችኛዋን ደብል ስዊፕ ነበር የምታደርገው፣ ግን በጣም ስትሮንግ ፕራይሱ በጣም ስትሮንግ ስለሆነ ነው መሰለኝ መምጣት ራሱ ከበደው። ኤስኤምቲ የሚባለው እኮ አንዱ ከረንሲ በጣም በቃ ኦቨርሊ ቦት እየሆነ በመጣ ቁጥር ሌላ ወርዶ ክሬት ማድረግ ከብደዋል። እና አንደኛው ዝም ብሎ ፌሊየር ስዊንግ ክሬት ሲያደርግ፣ ሌላኛው ደግሞ እንደዚህ ስዊንግ ክሬት አድርጎ ኤስኤምቲ ዳይቨርጀንስ ይሉታል። እና አንድ ነገር ላሳያችሁ እና ደብል ስዊፕ ሲያደርግ ለምሳሌ እዚህ ጋር አይታችኋል። ኦርደር ብሎኳ ላይ የገባው ደብል ስዊፕ አድርጎ ቺን ማለት ቺን ስዊንግ ከእንደገና ጠርጓት ይገባል ጎልድ። እና ጎልድ በብዛት ሲሄድ እንደዚህ ነው ማለት ነው ይሄዳል። እንደዚህ ሎ ክሬት ካረገ በኋላ ከእንደገና ይችን ሎ ክሬት ያደርግና አሁንም ፓምፕ ያደርጋል። አሁንም ይችን ሎ ክሬት ካረገ በኋላ ስዊንግ ጠርጋትና እንደዚህ አይነት ሙቭ አንዳንዴ ጎልድ ያራምዳል ማለት ነው። ይህን ይመስላል። ፈንድር ገዝቼ ነበረ ብዙ ያው ርካሽ የሆኑት ነው። ሜቨን አንደኛው ሜቨን ነው። በቃ ያው እኔ እንጃ ለምን እንደሆነ አላውቅም። ባላንስ የሌለው ወርዷል። አሁን ያለችኝ ቻንስ መቶ ነው። መቶውን ብዙ ጋር አደረኩት እንትን እላለሁ። በቃ አንዳንዴ ዝም ብዬ ትልቅ ፖዚሽን ገባና ዝም ብዬ እወጣዋለሁ ቶሎ ፕሮፊት ላይ እያለ በቃ ይሄን ያህል ኢሞሽኒን በጣም እየጎዳሁት ነው ራሴ ምክንያት እና እንደዚህ ይመስላል። ያው አሁን በከስር ያለው በጣም ሉዚንግ ስትራይክ ላይ ነኝ ማለት ነው። ሌላ አንድ አለች የኢኩቲ ኤጅ አለችኝ ሎች ስለሆነ ነው። ከተመቻችሁ ቪዲዮ ላይክ፣ ሰብስክራይብ